ማስኩሊን እና ደግሞ አንስታይ ውሃ ለፌሚኒን ይሄ ሁሉም ህፃን ነው በተፈጥሮ የሚሰጥ። ስለዚህ የነፍስን ብሩህነት ምትወክል የነፍስን ብጫ ብዙ ትርጓሜ ያለው አለ። ስለዚህ ብጫ አክሊል የነፍስን ብሩህነትን ወካይ። ስለዚህ ንዴት ጋራ፣ ቁጣ ጋራ፣ ድፍረት ጋራ የፍቅር ስሜትን በቀይ ቀለም ለመግለጽ ትሞክራለች። ቀይ ጽጌረዳ አበባ አይነት። ምክንያቱም እሳት ጨለማነት አይስማማው፣ አይምሮ አይጨልምም ማለት ነው። እሳት ያው ቃሉ ደስ ይላል። እሳት የላሰ ነው። እሳት ጋር ተያይዞ በጣም ብዙ ነገሮች ይነገራሉ። እሳት ቃሉ የግዕዝ ቃል ነው። በብዙ አሳውት ይባላል። እንደ እሳቶች እንደማለት ነው። በዕብራይስጥ ደግሞ ኤሽ ይሉታል። እኛ እሳት ድምጸቱን ያሳያል። አይነት እንትን ድምጸት አለውና ከእሳት ከግብሩ ተነስተን መተንተን እንችላለን ማለት ነውና ብርሃን ይዟል። ይሄ ሙቀት አለው፣ ቃጠሎ አለው። እንደ አካልነቱ ደግሞ ለምሳሌ ፍም ውስጥ ታየዋለሽ እንደ አካልነቱ። በግብሩ ደግሞ ሲያቃጥል፣ ብሩህ ሆኖ ደግሞ ጨለማን ሲያርቅ የምናየው ነገር ነውና ደረቅነቱን ደግሞ ይብሰቱን ታያለሽ። ስለዚህ ከአራቱ ባህሪያት መካከል እንግዲህ እሳት ቀዳማዊነት የሚጠቀስ ነው። ወይም በውእቱ ከነፋስ ጋር የሚስማማ ነው። ብሩህ ከመሆኑ ጋር ተያይዞ ደግሞ ከውሃ ግብር ጋር የሚስማማ ነው። በደረቅነቱ ደግሞ በይውስነቱ ከመሬት ጋር የተስማማ ነው። በጥንት እይታዎቹ በእኛ እይታ ደግሞ ምናልባት ከ3 ወደ 2 ብናወርደው ውይ ነው፣ ማቃጣይ ነው፣ ይውስ ደረቅ ነው ብለን መተንተን እንችላለን ማለት ነው። በአጠቃላይ ግን እሳት ስንል እንቅስቃሴን እናያለን። እሳት ነበልባሉ ሲንበለበል ታያለሽ እና ነበልባሉ ራሱ የሚሰጠው የራሱ የሆነ ትርጉም አለ። እሳት ስንል ቁጣ ልንል እንችላለን። ከመናደድ፣ ከመቆጣት፣ ከመበሳጨት ጋር የሚመሰላለ። እሳት ስንል ደግሞ አንደኛ ኃይልና ጉልበትም ደግሞ ሆኖ ታይዋለሽ። ምግብ ሲያበስል ታይዋለሽ። አንድን ነገር ወደ አንዱ ነስ ሲለውጥ ታየዋለሽ። ከለውጥ ጋር ካየሹ ለምሳሌ ጠጣሩን ፈሳሽ ሲያደርገው ታያለሽ። ምግብ ስታበሲ አንድ ነገር ወደ አንድ ነገር የመለወጥ አቅም አለው። ስለዚህ ከለውጥ ጋራ ሌላው ደግሞ ከፍቅር ጋራም ይያያዛል። የፍቅር ስሜት በእሳታዊ ነገር ይገለጣል። ልቡ በፍቅር ተቃጠለ ቢባል እሳት በእሳት ነው የሚገለጸው። ስሜትም እሳታዊ ፈቃድ ሲባል ጾታዊ ስሜት ሊሆን ይችላል ማለት ነው። ሁለተኛ ድፍረት ነው። በቃ እሳት ነው ከተባለ በጣም ደፋር ነው እንደማለት ነው። እሳት የላሰ ነው ትዋለሽ አንዳንድን ሰው ጉብዝናውን ስትወኪ። ስለዚህ እሳት በእነዚህ ሁሉ የሚገለጥ ሲሆን እንግዲህ እያንዳንዱን በዝርዝር ሰፋ አድርገን እናያለን። ሰማያትና እሳት ያላቸው ግንኙነት ቁርኝት ምን ይመስላል? ሰማይ ስንል በሁለት ቃላት የተዋቀረ ነው። እንደ ፊደልነት 3 ነው፣ ግን ስንከፍለው ሰና ማይ ነው። ብሎ ሰው ሰማይ ይላል እንጂ ኢትዮጵያ ሊቃውን ይህን ስያሜ ሲሰጡ ሰ ቀጥለው ማይ ነው። ሰ ማለት እሳትን የሚወክል ነው። እሳትን የሚወክል ነው። የእሳትን ነበልባል የሚወክል ነው። እሳት አይደለም የምንለው። ማይ ደግሞ ውሃን ይወክላል ማለት ነው። ስለዚህ ሰማይ ስንል 2 ነገሮች አሉበት ነው። አንድ እሳት አለበት፣ ሁለተኛ ውሃ አለበት ነው። እንደ እሳትነቱ ካየን እንደ ኢትዮጵያውያን እይታ 7ቱ ሰማያት የሚባሉት ከላይ ወደ ታች ከጽርሐ አርያም እስከ ኤረር ድረስ ያሉትን ወደ ታች ስንደረድራቸው ተፈጥሯቸው ከእሳት ነው ተብለው በስነ ፍጥረት ሊቃውንት ይታሰባል። ከእሳት ተፈጠሩ ሲባል ግን ማቃጠል የላቸው፣ ግን ብሩህነት አላቸው ነው። ስለዚህ የእሳት ሰማያት ስለሆኑ በሰ ፊደል ጀመረ። ስለዚህ አጽናፈ ዓለም የጀመረው በሰነው ነው። በቃ ሰማይ ስንል አጠቃላይ ከላይ ጀምረን ስናይ አርያሙ የሚጀምረው በሰነው ነው። ሰማይ በቃ ሰማያት ስንል ሰ እንላለን። ቀጥሎ ማያት እንላለን። ካበዛ ነው ማለት ነው። ማያትም ማብዛታችን የራሱ የሆነ ፍቻ አለው። እንግዲህ ማይ ስንል ውሃ ማለት ነው። ማያት ደግሞ ውሃዎች ማለት ነው። ፊደል መ ሁልጊዜ ማይን የሚወክል ፊደል ነው። በኢትዮጵያ የግዕዝ ሊቃውንት ማለት ነው። በሂብሪው ሜመ ነው የሚሉት ማይመ። እኛ ደግሞ ማይመ ለምሳሌ አልፋዋ እንደሚባለው ገመልገ እንደምንለው ሁሉ ማይመ እንላለን። ማይመ ማለት ውሃው መ ማለት ነው። ስለዚህ ሰማያት ስትይ ሰና ማያት ውሃዎች አሉ ነው። እነዚህ ውሃዎች ደግሞ መልዕልተ ሰማይና መትሕተ ሰማይ ያሉ ናቸው ነው። ለምሳሌ መልዕልተ ሰማይ ወይም ሰማይ ወደ ሰማይ አቅጣጫ ሲኬድ 2 አይነት ውሃ አለ ነው። ለዚህ ነው ሰማያት የምንለው። 2 የውሃ ሰማያት አሉ። ሰማያት ማያት ውሆች ማለት ነው። አንደኛው ራሱ በራሱ በቁሙ ጠፈር ምንለው ግን እንደ ብረት የጸና አይነት ሆኖ ይታያል። እንደ ኢትዮጵያን የስነ ፍጥረት ሐሳቤ ነው የምነግርሽ እንደጻፉት።
ሁለተኛው ደግሞ ሃኖስ የሚባል የፀሐይ ብርሃን ምድርን እንዳይጎዳ እንዳይሰነጥቅ ያለ እንደ ብጽብጽ ውሃ ይታያል። ይህንን በጾታዊ እሳቤ ይገለጻል። ወንዴ ውሃና ሴቴ ውሃ ሚሉት በጣም ትልቅ እሳቤ አለ። ተባዕታይ ማይ ወንዴ ውሃ ማስኩሊን እና ደግሞ አንስታይ ውሃ ለፌሚኒን። ይሄ በሄኖክ ትምህርት ያለ ትምህርት ነው። ለምሳሌ በ14ኛው ምዕራፍ 33ኛው ቁጥር ይመስለኛል ሄኖክ እና ላዕላዊውን ውሃ ተባዕታይ ውሃ ይለዋል እና ታህታዊውን ውሃ አንስታይ ይለዋል እና በኖህ ዘመን ሁለቱ ውሃዎች ነው ገጥመው ከላይና ከታች በዛ ዘመን የነበሩ ሰዎችን ያጠፉት ማለት ነው። ስለዚህ ሰበ ማለት እሳት በአርያም መኖሩን ይጠቅሳል ማለት ነው። ማያት በማለት ደግሞ ውሆች ደግሞ መኖራቸውን ይገልጻል ማለት ነው። ይሄ በጣም ወሳኝ ነው። በፈሳሽ መልክ፣ በጠጣር መልክ፣ በጋዝ መልክ ውሃ እንደሚገለጽ ወይም በሁለት የሃይድሮጅን አተም በአንድ የኦክሲጅን አተም እንደሚገለጽ አካለ ቅርጹ አንደኛ ክበብ ነው፣ አንደኛ መስመር አለው። እንደ ክበብነቱ የውሃን ዑደት ይወክላል። ውሃ ሁል ጊዜ ዑደት አለው፣ ይሽከረከራል። ኮዱ 40 ነው። እሱ ሌላ ጊዜ መግለጽ የምንችለው ነው። እንደ መስመር ደግሞ ማዕበል አለው፣ ታይድ አለውና በሶስት ውቅራት የተዋቀረ ነው። ፊደልም በራሱ የውሃ ግብርን ነው የሚገልጸው በቁሙ። ስለዚህ ሰማያት ስንል በራሱ ማለት ነው። ሰማያት ብለን ስንገልጽ ወይም ሰማይ ብለን ስንገልጽ እሳትና ውሃን በመግለጽ ደረጃ ያለ ነው ማለት ነው። ሰውና እሳት ያላቸው ቁርኝነት ምንድን ነው? እንግዲህ አጽናፈ ዓለም በእሳት ተመስርቷል ከተባለ ከላይ እሳት እንዳለ በሚል እሳቤ ማለት ነው። ሰው የራስ ቅሉ ወይም አናቱ ወይም መክብበ ሕዋሳት የተባለው ራሱ የእሳት ግብራት ያሉበት ነው። ለምሳሌ አእምሮ ጠባኤ ሚሳለው በእሳት ባህሪ ነው ይላሉ ሊቃውንት። ምን ማለት ነው? እሳትና ውሃ ተቃራኒዎች ናቸው እንደምናውቅ። ለምሳሌ ውሃ እሳትን ያጠፋል። ብሬናችን ብዙ የሆኑ ኒውሮኖች ያሉበት ነው። ቢሊየንስ ኒውሮንስ 100 ትሪሊየንስ ኮኔክሽን ማድረግ የሚችል ራሱ ኤሌክትሪክ ኃይል ማመንጨት የሚችል ነው። ከፍተኛ ኃይል ያለው ነው። ውሃ እሳት እንደሚያጠፋው ለምሳሌ መጠጥ ላይ እንመልከት። መጠጥ ሲበዛ ሰው ሲሰክር ጭንቅላቱ መደንዘዝ ይጀምራል ነው አይደል እንዴ? እሳቤው ሁሉ ይፈዛል። ምክንያቱም ውሃ እሳትን ያጠፋል እንደሚታወቅ። ስለዚህ አናቱ ላይ ይወጣልና ሰማይና ምድሩ ይገለባበጥበታል ነው። ተቃራኒ ባላንጣዎች ስለሆኑ ማለት ነው። መደንዘዝ ይጀምራል። ከገደል ወድቄ ከባህር ጠልቄ ልሙት ይላል። ማይሰራው ነገር የለም። ሰማይና ምድሩ ዞረብኝ ይላል። ሚዛኑን ያጣል፣ ይንገዳገዳል ማለት ነው። ስለዚህ እሳታዊ ባህሪ ብሬኑ አስካሪ ነገሮች ጋር እንደ ባላንጣ ነው እንደማለት ነው። እሳት ምን ይሰጣል? ብርሃን ይሰጣል። አንዱ ብሩህነት ነው ጠባዩ። ብሬንም ወር ጭንቅላት ላይ ልክ እንደ አጽናፈ ዓለም ወይም እንደ ሰባቱ ሰማያት ታየ ነው። ከእሳት ከመፈጠራቸው ጋር ተያይዞ ሁለት አይኖች አሉን፣ አዕይንት፣ ሁለት አእዛን፣ ሁለት ጆሮዎች፣ ሁለት የአፍንጫ ቀዳዳዎች፣ አንድ አፍ አለ። በድምሩ 7 ናቸው። እነዚህ ማለት የሰው መታወቂያ ነው የምንላቸው። የሰው መታወቂያው በእሳታዊ ባህሪ ነው የሚለየው። ለምሳሌ ሰው ፓስፖርት፣ ፎቶር መታወቂያ ቢነሳ ከወገቡ በታች አይመለከትም። ሰው የሚታወቀው በራሱ ነው እንደማለት ነው፣ በራሱ ነው። ስለዚህ እሳት ብሩህነት አንዱ ግብሩ እንደሆነ ሁሉ የእውቀት ብርሃንም የሚወጣው ከራስ ቅላችን ነው፣ ከብሬናችን ወይም ከአንጎላችን ማለት እንችላለንና የግዴታ ሻማ ወር እንጨት ያለ እሳት ምን አይልም መቀጣጠል አይችልም አይደል? አንጎልም ያለ እውቀት እሳትነት መንደድ አይችልም። ለምሳሌ እሳት ነፋስ ይፈልጋል ለመቀጣጠል፣ ሞሽን ነው ነፋስ። ይሄም ያለ እውቀት ነፋስነት፣ ነፋሳዊ ፈጣን እውቀት ይፈልጋል፣ ረቂቅ እውቀት ይፈልጋል። መንቦልቦል፣ መንደድ፣ መንበግበግ የሚባለውን ነገር ሁሉ ያያል ማለት ነው። ስለዚህ የራስ ቅል በእሳት ባህሪ የሚመራ ነው ወደ ማለት አለ፣ ከሰው ባህሪ ጋር ተያይዞ ማለት ነው። እንግዲህ እንደ ቀኝ አንጎል እንደ ግራ አንጎል ሁሉም የሚከውኑት ነገር አለ። አንዱ ምናልባት በራእይ በተመስጦ ሊሆን ይችላል ቀዩ፣ ይሄ ደግሞ ማቴማቲክስ ምናምን ቋንቋ ምናምን ሊሆን ይችላል። ያም ሆነ ይህ ግን ሁለቱም እውቀት ይፈልጋል፣ ረቂቅ እውቀት ይፈልጋል ማለት ነው። ስለዚህ እሳት ብሩህነት እንደሆነ ወይም ብርሃን እንደሆነ የእውቀት ብርሃንም ይመነጭበታል ማለት ነው። ስለዚህ ምን ይባላል? አዕይንተ አእምሮ ተብሎ የአእምሮ አይኖች ተብሎ ከብርሃን ጋር ይነጻጸራል ማለት። ለምሳሌ አይን ብርሃን ሲሆን ነው የሚያደል፣ ያለ ብርሃን ማየት አይችልም። በተመሳሳይ መልኩ ረቂቅ የእውቀት ብርሃን ካገኘ አዕይንተ አእምሮ
ማየት ይችላል። ምኑን? ይሄ ግዙፉን እንደሚያይ ረቂቁን ያያል ነው። ከምን ጋር ስለሚነጻጸር ነው? ከእሳት ባህሪ ጋር ስለሚነጻጸር ነው። ሌላው እሳት በግብሩ ውየት ወይም ዋዕይ ነው። ቃጠሎ ሙቀት ይስማማዋል ነው። ይሄም ሁልጊዜ ግለት ነው፣ ስሜት ነው፣ ቁጣ ነው፣ ንዴት ነው። ሁሉም ነገር የምታየው ናላሽ ላይ ነው። አብዛኛው እነዚህ ነገሮች ግብራቸው የምትፈትሽበት፣ ለምሳሌ ስትናደጅ ውሲልብሽ ብስጭት ስትይ የሚታዩ ሽብራተ ቀለማት አይነቶች አሉ። ንዴት አሉ። ሁለተኛ ደግሞ ግንባር በጣም ይነዳል፣ ይቃጠላል። በጣም ነው የሚነዳው። ንዴት አለ ማለት ነው። ስለዚህ እሳት በባህሪው ምንድን ነው ማለት ነው? ማቃጠል ነው፣ ማንደድ ነው፣ መተኮስ ነው፣ መጋል ነው። ስለዚህ ትኩሳት ሁሉ፣ ንዴት ሁሉ፣ ብስጭት ሁሉ ነገሮች በእሳታዊ ባህሪ ውስጥ የሚመሩ ናቸው እና ሁሉም ግን ተጠቃሎ የሚሄዱት እንደ ኢትዮጵያ ሊቃውንት እሳቤ በራስ ቅል ውስጥ ነው። ስለዚህ አእምሮ ጠባይ የሚሳለው በእሳት ባህሪ ነው ብለው ተንተን አድርገዋል ማለት ነው። እንግዲህ ቅድም እንዳልኩት አጽናፈ ዓለም 7 ነገሮችን እንዳየን ሁሉ በአጽናፈ ዓለም ስሪት ላይ 7ቱን ዕለታት የሚመሩ 7ቱ መገብተ ዕለታት አሉ። ከነዚህ መካከል ፀሐይ፣ ጨረቃ 2 እና 5ቱ ፕላኔቶች ናቸው። ቀጥሎ መሪህ ማርስ እንደ ድርደራቸው ሳይሆን ይለያያል። እሁድ እንደ ፀሐይ፣ ሰኞ እንደ ጨረቃ፣ ማክሰኞ እንደ መሪህ ወይም እንደ ማርስ፣ ረቡዕ እንደ አጣር ወይም እንደ ሜርኩሪ፣ ሐሙስ እንደ መሽተር ወይም እንደ ጁፒተር፣ አርብ እንደ ቪነስ ወይም እንደ ዝሁራ፣ ቅዳሜ እንደ ሳተርን እና እያንዳንዱ በእሳት ባህሪ የሚወከለው ከአንገት በላይ ያለው ሕዋሳታችን እነዚህ ልክ 7ቱ ብሩሃን አካላትን ይወክላል። 7ቱ ብሩሃን አካላትን ወክሎ ቀኝ አይን፣ ግራ አይን፣ ቀኝ ጆሮ፣ ግራ ጆሮ፣ ቀኝ አፍንጫ ቀዳዳ፣ ግራ አፍንጫ ቀዳዳ፣ ከናፍር ይገለጻል ማለት ነው። ስለዚህ በኩለንታ ይገለጻል፣ በ7ቱ የእሳት ሰማያት ይገለጻል። በ7ቱ ዕለታት ባሉ 7ቱ የእሳት ባህሪ ብሩህነት ስለሆነ ብሩሃን አካላት ውስጥ ይገለጻል ማለት ነው። ስለዚህ ጭንቅላት እንደምን ይታያል ማለት ነው? እንደ መቅረዝ ይታያል ማለት ነው። መቅረዝ ለምሳሌ 1 2 3 4 5 6 7 አለ። በመካከሉ ገንቦ ሙሉ ዘይት ይቀዳበታል እና ዘይቱ ሲገባበት በእያንዳንዱ ላይ 7 ፈትል አለው። 49 የራሱ ኮድ አለ። መሀሉ ላይ ሲጨመር 7ቱም ይበራሉ እኩል ዘይቱ እየደረሳቸው ማለት ነው። ዘይቱ ይደርሳቸዋል። ከዛ እሳት አለው፣ ይነዳል። እሳቱን የሚያቀጣጥለው ምንድን ነው ማለት ነው? ዘይቱ ነው ማለት ነው። ዘይቱ ነው እንግዲህ የሚቀዳው መሀሏ ላይ ሲጨመር ነው ማለት ነው። ስለዚህ የራስ ቅልን ሊቃውንቱ ምንድን ነው የሚሉት? ተቋም ነው የሚሉት። ተቋም ምንድን ነው? መቅረዝን በለው መቅረዝ ነው። ስለዚህ 2 አይኖች፣ 2 ጆሮች፣ 2 አፍንጫ ቀዳዳ፣ 1 አፍ 7 ናቸው እንበል። ስለዚህ መሀሉ ላይ የሚቀዳው መሀል ላይ መቅረዙ ዘይት ሲፈስበት 6ቱም ተዳርሰው እኩል እንደሚበራ የራስ ቅልም እንደ መቅረዝ ነው ማለት ነው። 2 አይን፣ 2 ጆሮ፣ 2 የአፍንጫ ቀዳዳ፣ 1 አፍ ማለት ነው። ስለዚህ እዚህ ላይ መሀል የሰው መሀል ማለት እቺ ናት። ድማህ እንላታለን። በፊደል ደ ነው የምንወክላት። ድማህ ማለት ምን እንደሚሉት ርግብግቢት የሚሉ አሉ። ብቻ እሱ ምንድን ነው? ሴንተር ነው፣ የጭንቅላታችን መሀል ነው። በእኛ ደግሞ በፊደል ደ ነው የምንጀምረው። ደ ማለት ደጃፍ ማለት ነው፣ በር ማለት ነው፣ መግቢያ ማለት ነው፣ መውጫም ማለት ነው። ይቺ መሀል ያለችው ትልቅ ቁልፍ ናት ማለት ነው። አርያማዊ እውቀት የሚገባባት ደጅ ናት። ዴዴደ ነው የምንላት። ደጃፏ ደ፣ ድማህ ደ። ድማህ ማለት መሀል አናት ነው። ድማህ ለምሳሌ ህፃናት ሲወለዱ በደንብ አተኩረን ካየነው ወይም በስክሪኑ ላይ ሊያዩት ይችላሉ። እንደ ክበብ ነገር ይሰራል። እንደዚህ አይነት ሁሉም ህፃን ነው በተፈጥሮ የሚሰጠው። ወላጆች ያሉ ክበብ ናት ያለችው። ያ ማለት የፍጥረት መዋቅር ነው። ይሄ ፍጥረት መዋቅር ሁሉም ውስጥ አለ ነው። ለምሳሌ ስፓይራል ጥምዝ ላሊበላ ላይ አብዛኛውን ጊዜ እናየዋለን። ጥንታዊት ገዳማት ላይ እናየዋለን። ጥምዝ የሌለበት የለም። አንድ ነገር እንደ ፕሌን እንደ ጥፍጥፍ አይታይም። ከርቭድ ነው ሁሉም ነገር በዛ ሁኔታ ስለሆነ እንደ መቅረዝ ያዩትና ድማህ በሚባለው ላይ ልክ ዘይቱን መሀል ላይ አፍስሶት እንደሚንቦገቦ ይሄ ማለት ከአልፋ እውቀት ካገኘ ከእግዚአብሔር ይበራሉ ነው። በዲባህቲያም እብን 7ቱ አይንት ማለት በአንድ ድንጋይ ላይ 7 አይኖች አሉ ነው። 7ቱ አይኖች ይሰራሉ። በዚህ ደረጃ እንግዲህ በሊቃውንቱ ይታያል። የእሳት ነበልባል ትርጉሙ ምንድን ነው? አሁን ያነሳሁልሽ ነው። እንደ መቅረዝ ነው ብያለሁ። መቅረዙ እንግዲህ የእሳት ነበልባል ያለው ቅርጹም ደግሞ በሰ ፊደል የሚሰራ ነው። ይሄኛው ሰ በደንብ አድርገን ስናየው ቅርጹ 3 ነው። ሰ
ሶስቱን ስታጠላልፊው 3 ጊዜ ስታወጪው መቅረዝ ሰራ ነው። በቃ ትልቁ ቁልፍ ያ ነው። አንደኛ በግዕዝ አልፋቤት 21ኛ ነው ፊደሉ ራሱ ሲጀምር 21 ማለት 3 ሲባዛ 7 3 ሲባዛ 7 21 ከመሆኑ ጋር ተያይዞ የመቅረዙን ስሪት ነው የሚጠቁመው ፊደሉ። በግሪክ 21ኛው ፊደል ፋይ ነው። እሱ ለብቻው የሚታይ ነው። ስለ ፋይ ስለ ፓይ የሚነጻጸራለው። ይሄ 21ኛ ፊደል ሆኖ 3 ስፓይራልስ እንደዚህ 3 ሲባዛ 7 21 ነውና 3 ስታጠላልፊው 7ቱን መቅረዝ ይሰጣል ነው። በቃ ነበልባሉን ታውቂዋለሽ ነው። ስለዚህ በተለኮሰ እሳት ጫፍ ላይ 3 ቀለም ማየት የተለመደ ነው። ቀይ ቀለም ልታይ ትችያለሽ፣ ብርቱካናማ ቀለም ልታይ ትችያለሽ፣ ቢጫ ቀለም ልታይ ትችያለሽ። በቅርጻት የብቃት ደረጃ ስንደርስ ከወይነ እሳት የመሆን ደረጃ ይባላል። ከወይነ እሳት ማለት እሳት የመሆን ደረጃ ይባላል። ከእሳት ቀለም ውስጥ ምንድን ቢጫ ነው። እዚህ እሳት ደረጃ ደረሱ የሚባሉት ቢጫ ቀለም ያለው አክሊል ይደረግላቸዋል። ሃሎ አይነት ዘውድ አለ ስዕላት ላይ ብዙ ቅዱሳት ስዕላት ላይ በቃ ምትዩ ላይ ማለት ከወይነ እሳት ደረስ ምትዩ ላይ ሃሎ፣ ከዛ ውጭ አታደርጊም። ሃሎ ይሰጣልና የአክሊል ምንድነው? አክሊለ ቅዱሳን በዛ ቀለም ነው ሳለው። ለምሳሌ የፀሐይን ብርሃን እንደማለት እኮ ነው። ጠዋት ሲወጣ ያላት ብርሃን አይነት ነው ቀለሟ ቢጫ። ስለዚህ የነፍስን ብሩህነት የምትወክል የነፍስን ቢጫ ብዙ ትርጓሜ ያለው በመሰረታዊ ነገሩ ከመብቃት ጋራ ረቂቁን ብርሃን ከማየት ጋራ ከመራቀቅ ጋራ የምትወክል ቀለም ናት። ስለዚህ ቅድስናዊ ሕይወት ጋራ ትነጻጸራለች። ስለዚህ ቅዱስም ስንል አሁንም ቀ እንደሆነ ማወቅ አለብን። የሁለት አይኖች መስመር እንደማለት ነው። ይሄም እሳት ነው እዚህ ላይ ነው። ስለዚህ አክሊሉ የሚደረገው ጎንሽ ላይ ምናምን ሳይሆን አብዛኛውን ከላይ ነው የሚደረገው ማለት ነው እሳት። ስለዚህ ይሄ ሰው እሳት ደረጃ ደርሷል ከተባለ ይሄ ቅዱስ ያን ደረጃ አግኝቷል ነው። ስለዚህ ቢጫ አክሊል የነፍስን ብሩህነትን ወካይ ቀለሙ ራሱ እንደዛ ይወክላል ማለት ነው። ሌላው ብርቱካናማ ቀለምም ሊኖረው ይችላል። ይሄም ብርቱካናማ ቀለም ብርታት ከብርታት ጋር ከንቃት ጋር የሚያነጻጽሩ እንትናል። ሁሉም ግን እሳትን የላሰ ነው። በቃ እሳት ነው። ቀይ ግን የእሳት ባህሪ ውእየት ነው ብለናል፣ ማቃጠል ነው ብለናል። ስለዚህ ንዴት ጋራ ቁጣ ጋራ ድፍረት ጋራ ይያያዛል ማለት ነው እና በዛም ሆነ በዚህ የእሳት ግብሩ ይቡስ ነው፣ ብሩህ ነው፣ ውእየት አለው፣ ማቃጠል ነገር አለው እና ቀለማቱ ራሱ ይወክል። ለምሳሌ እሳት አደጋ ቀይ ነገር እኮ ነው እያበራ አይደለም ሄደው። የፍቅር ስሜትን በቀይ ቀለም ለመግለጽ ትሞክራለች። ቀይ ጽጌረዳ አበባ መስጠት ነገሮች አሉ። ስለዚህ ቀይ ከዚህ ቀለም ጋራ የሚነጻጸር ነው። እንግዲህ እንደ ጥናቶች ሰማያዊና ነጭ ቀለማት ደግሞ ከስር እንደ መደብ ያደርጋሉ። በጣም ሞቃታማ ነው። ወደ ከፍታ ስንሄዳው ደግሞ እንደ ሳይንሱ ደግሞ እንምጣ። ስለዚህ የሊቃውንቱን እሳቤ ሳይንሱን እሳቤ ነው እያነጻጸር ነው የምናየው። ነጭ ቀለም ያለው ነበልባለ እሳት ከ52 ዲግሪ ሴንቲግሬድ እስከ 1000 ዲግሪ ሴንቲግሬድ የሚደርስ ሙቀት አለው ይላሉ። ብርቱካናማው 1100 ዲግሪ ሴንቲግሬድ እስከ 1200 ዲግሪ ሴንቲግሬድ የሚደርስ ሙቀት አለው። ሰማያዊ ቀለም ያለው እሳት ደግሞ ከ2500 ዲግሪ ሴንቲግሬድ እስከ 3000 ዲግሪ ሴንቲግሬድ የሚደርስ ከፍተኛ ሙቀት አለው ማለት ነው። እሳትና ነበልባልን ስናይ ግን ነበልባሉን በምንድን ነው ልናሰፋው የምንችለው ነው? እንግዲህ ነበልባልን ስለጠየቅሽኝ ነው። ነዳጅ ነው። እንግዲህ ነዳጅ ብትመግቢው ወይም የፍም መጠኑን ብታበዡ ነበልባሉ እጅግ ሰፍቶ ተንሰራፍቶ ተስፋፍቶ ብርሃኑ በዩ ድምቀቱ በዩ ይታያል ማለት ነው። ይሄ በጣም ወሳኝ ነው። ሌላው እንደምትመግቢው ማለት ነው። አሁን እሳት እውቀት ነው ብለናል፣ ብርሃን ነው ብለናል፣ ብሩህነት ነው ብለን አይተናል። ሌላው ከነፋስ ጋር ያለውን ደግሞ ጠባይ ነዳጅ ምናምን እንመግበዋለን። አንድ ይታይ። ሁለተኛ እሳት ተጫዋች ነው እና የመወዛወዝ ግብሩን ታይዋለሽ። በጣም ምሳሌ ብዙ ጊዜ እኔ እሳት ዳርቻ የመቀመጥ ልምድ አለኝ በራሴ። ለምሳሌ ከዋክብትን ማታ በመመለከትበት ጊዜ ቤት ውስጥ እንጨት ካሉ ብሎ ለኩሶ እንጨት ደስ ይላል። ማታ በተለይ ብርድም ያርቃል እና ንፋስ ሲመጣ ቅርጹ በጣም ያስደንቃል እና የሚወዛወዝ ነው። በጣም እየተዝናና እንደ ተወዛዋዥ እንደ አሸብሻቢ ማየት ትችላለሽ እንደዚህ እና ነፋሱ በጣም ሲያወዛውዘው የሚሰጠው የራሱ የሆነ ውበት አለ ነው። በጣም ጥሩ። እሳት ነዳጅ ካገኘ ምን ይሆናል? ብርሃኑ ይሰፋል፣ ይጨምራል።
ሙቀቱም ይጨምራል። ተመሳሳይ መልኩ አእምሮ ጠባይም ብሬንም እውቀትን ካገኘ ማስተዋልን ካገኘ ጥበብን ካገኘ ብርሃንነቱ የበለጠ ይደምቃል። በቃ ይሄ ነው፣ ምንም ሌላ እንትን የለውም ማለት ነው። እሳት ምንድነው የተለየው? ቅዝቃዜ የለውም አይደለ? ይሄም ሰው ቅዝቃዜ የተለየ ህይወት ነው ያለው። ቆሪር አይደለም፣ ይሄ ቀዝቃዛ አይደለም፣ አእምሮ ጨለማ አይደለም። ምክንያቱም እሳት ጨለማነት አይስማማው፣ አእምሮ አይጨልምም ማለት ነው። በልጧል ማለት ነው። ብሩህ ነው አእምሮ እንደማለት ነው። በቃ እሳት ያለው አለው ነው። ህይወት ያለው የሐሳብ ብልሽታ፣ የሐሳብ ነጸብራቅ፣ የሐሳብ ብርሃን፣ የሐሳብ ውዝዋዜ ያስተናግዳል እንደማለት ነው። ሁለት ተቃራኒ ነገሮች እዚህ ላይ ማየት እና ማንሳት እንችላለን። እሳት ብርሃን ሆኖ እንገለገልበታለን፣ ሙቀት ሆኖ እንሞቀዋለን። በተቃራኒው ደግሞ ንብረትን የሚያወድ ቃጠሎን የሚያስነሳ ዛፎችን የሚያቃጥል አደገኛ ነገር ነው። ሁለት ነገር አለው ማለት ነው። ስለዚህ አእምሮ ጠባይ በሚሳልበት መክብበ ሕዋሳት በሚባለው በራስ ቅላችን ውስጥ ያለውን የእውቀት ካዝና በጎ እውቀት ከመገብሽው ጥበብን ከመገብሽው ብርሃን ሆኖ ጨለማ ድንቁርናን አጥፍቶ ለሌላው ብርሃን ይሆናል። በአንጻሩ ግን ክፋትን የተመላ እውቀት ጥላቻን ከመገብሽው ደግሞ አጥፊ አውዳሚ አቃጣይ እሳት ይሆናል ማለት ነው። ስለዚህ ሁለት አይነት ነገር ነው ማለት ነው። ስለዚህ ለአእምሯችን የምንመግበው እሳት መጠንቀቅ ያስፈልጋል ማለት ነው። ስለዚህ ሁለት አይነት እሳት አለ ማለት ነው። አንደኛው እሳት ማህያዊ የሚባል እሳት ነው። ይሄ እሳት ማህያዊ የሚያድን እሳት እንደማለት ነው። እሳት በላይ ማለት ደግሞ የሚያቃጥል እሳት ነው። ስለዚህ ብሬናችን የሚያቃጥል ሊሆን ይችላል ወይም ደግሞ የሚጠቅም ብርሃን ለሰው ሊሆን ይችላል። ምርጫው የኛ ነው ማለት ነው። በጣም መጠንቀቅ ያስፈልጋል እንደማለት ነው እዚህ ላይ። ስለዚህ ለትውልዱ መመገብ ያለብን ምን አይነተኛውን እሳት ነው። ስለዚህ ብርሃን የተመላ እሳት መሆን አለበት፣ አቃጣዩን። ስለዚህ ብሩህነቱን እንወስዳለን፣ ውየቱን እንተዋለን። ልክ ሰባቱ ሰማያት እንደተሰሩት ነው። ይሄ ነው ኮዱ ነው። በቃ ከእሳት ማቃጠሉን ትቶ በብርሃኑ ብቻ እንትን እንዳላቸው ሞር የሚፈልገው ይሄ ብሩህነቱ ነው። አቃጣይነቱን እንትን ካልሽው ጨፍጫፊ ገዳይ ሊሆን ይችላል ማለት ነው። ስለዚህ የምትመግቢውን ነዳጅ ማወቅ አለብሽ። ለእሳት ከመጠን አልፈሽ እሳትን ብትሞቂው ትቃጠያለሽ፣ ደዌም ይቀሰቅሳል። ግን በመጠኑ ብትሞቂው ሪላክስ ያደርጋል፣ የበላሹን የጠጣሹን ከሰውነትሽ ጋር ያስማማል፣ ያዋህዳል ማለት ነው። ስለዚህ የእሳት ባህሪ በሚሰለጥንበት አእምሮ ጠባይ በሚሳልበት በናላ ውስጥ የምናስቀምጠውን እውቀት በጣም 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 መጠንቀቅ አለብን ማለት ነው። ኧረ ገሌ ምላሱ እሳት ነው ይባላል። በጣም እሳት ነው እኮ ምላሱ ያቃጥላል ምናምን አይነት ነው እና በእሳት ይመሰላል እንደማለት ነው። በሁለተኛ ደረጃ ደግሞ በብሩህነት እሳት የላሰ እኮ ነው ገሌ ምናምን ጎበዝ ነው ይባላል። ስለዚህ ለምሳሌ ለዚህ ነው በተለይ በቅዱሳት መጻሕፍት ላይ ምላስ በእሳት እየተመሰለ እሳት ታላቅ ጫካን ያቃጥላል፣ ምላስም ደግሞ እንደዚሁ አመፀኛ ዓለም ነው እየተባለ ምላስ ራሱ በእሳት ተገልጿል ማለት ነው። ስለዚህ አእምሮ ጠባይ በሚሳልበት በእሳት በሚወከል መክብበ ሕዋሳት በሚባል በናላ ላይ የምናስቀምጠውን እውቀት መጠንቀቅ ነው። ሌላው ነፋስ ሲያገኝ እሳት ይወዛወዛል ነው። ይህ በጣም የሚያስደስት ነገር ነው እና ይሄም አእምሮ ጠባይ እንደ ነፋስ ነው። እንትን ነፋስ ሲያገኝ በጣም ነው የሚሰጠው ቅርጽ፣ ብልሽታ አለው። በጣም የሚገራርሙ የእውቀት ብልሽታዎች እየነጠሩ ከዛ አእምሮ ውስጥ ይወጣሉ ነው። ፍንጣሪዎች አሁን ሲበየድ ፍንጥርጣሪያል የእውቀት ፍንጥርጣሪዎች እንደ እሳታማ የሆኑ ይወጣሉ፣ ማይጎዱ ብርሃናማ ነገሮች ይወጣሉና በዚህ ደረጃ ልናየው እንችላለን። ስናነሳ ከመላእክት ከአምላክ ጋር እናገናኘዋለን። ያላቸው ግንኙነት ምንድን ነው? እንግዲህ በዓለመ ስጋም በዓለመ መንፈስም እሳት ይገለጻል። ለምሳሌ በምድር አሁን ገለጽ ነው። በእውቀት አየነው፣ በቁጣ አየነው፣ በንዴት አየነው፣ በሰው ግብራት ላይ አየነው። አዝሪት፣ አትክልት፣ እጽዋት እሳታዊ ባህሪ ያላቸው ሲያፋጯቸው እሳት ይወጣቸዋል። የፀሐይ ሙቀትን ይፈልጋሉ አይነት እንዳልነው ደግሞ በዓለመ መንፈስ በረቂቁ ዓለም ላይም ደግሞ አምላክን በእሳት የመግለጽ አለ። ለምሳሌ እሳት ካለው አንዱ ግብሩ የተነሳ ብሩህ ነው አይደል? ብሩህ ነው እና አምላክንም ብሩሃ ባህሪው ብሩህ የሆነ ጨለማ የማይስማማው አድርጎ የመግለጽ ማለት ነው። እሳት ምሉ
እንደሆነ አምላክ ምሉ የሆነ በሁሉም እንደዚህ ውሱን ማታደርጊው እንደ ምሳሌነት ነው እንጂ አልቲሜት የሆነ ወይም ኮምፕሊት የሆነ ምሳሌ ግን አይደለም። በዚህ ደረጃ እንደው ለማቅረብ ያህል ነውና ሌላው እሳት ለምሳሌ ካልጫርሹ አይታወቅም ነው። ለምሳሌ አለ እሳት ክብሪት ውስጥ አለ ግን የግዴታ መጫር አለ እና ያኔ እሳት ለካ እሳት ነበረው አይነት ያለሽ እና በተመሳሳይ መልኩ እግዚአብሔርም ሰው ላይ አድሮ አታቂውም አይነት ነው። ግን በምን ይታወቃል? ልክ እንደ ብርሃኑ ነው። ብርሃን ሲያደርገው ያን ሰው ታያለሽ፣ ብርሃን ሲያደርገው ታያለሽ አድሮበታል ብለሽ እንድታውቂያ ማለት ይሄ እንግዲህ ንጽጽራዊ እንደ ኮምፓራቲቭ ስተዲ አይነት ነው የሚገልጸው። እሳት ጣዕምን መዓዛን የሚያመጣ ነው ሩቅ እሳት እንትን ሲበላውና እግዚአብሔርም ወይም በጎ መዓዛ የሚሰጥ ተደርጎ ይታያል ከእሳት ጋራ። ሌላው ግን ትልቁ ነገር ቅድም ያልኩሽ ነው። እሳት አሟሟቃችን ይወስናል። በመጠን መሞቅና ከመጠን አልፎ መሞቅ የሚያመጣው አደጋና በመጠን መሞቅ የሚያመጣው ህይወት አለ እና ፈጣሪንም መመርመር ባለብን ደረጃ መመርመር እንጂ ከመጠን ማለፍም አንችልም ነው። እንደ ሚካኤል አንጀሎ ስል እንዳልተገናኙ ጣቶቹ አዳምችን እንትን አለ የሆነ ብሪጅ አለ ማለት ነው። ህግ አለ በፍጡርና በፈጣሪ መካከል ያለ ድንበር አለ ራሱን ችሎ። ያ ወሳኝ ነው። እሳት ማቃጠል ነው። ያቃጥላል። ማቃጠል ማለት መብላት፣ መውሰድ፣ መቀበል ነው እና ፈጣሪ የጸለዩትን ጸሎት የሚቀበል ነው። ስለዚህ ከእሳት ጋር ያነጻጽሮታል። ሌላው ሊቃውንቱ ወይ መተርጉማኑ ምንድነው እየታቸው እሳት ውሃ ካልከለከለው ሁሉን ማጥፋት ይቻላል። ያው ውሃ ቀዝቀዝ ያደርጉ እንትን ይለዋል እንጂ ዱሩም በዩ ምኑም ያቃጥላል እና ፈጣሪም ቸርነቱ ካልከለከለው ሁሉን ላጥፋ ቢል ይቻለዋል። ስለሆነ ከእሳት ጋር ሌላ እሳት ጨለማን የሚያባርር ዱር የሚገልጽ ነውና ፈጣሪ ምስጢርን የሚገልጽ ነው። በቃ ጨለማን የሚያርቅ ማለት ጨለማ ቆሪር ነው። ጽሉም ጨለማን ቅስቃዜን የሚያርቅ አይነት ነው እና ፈጣሪ ያደረበት ሰው ቆሪር አይደለም ነው፣ የቀዘቀዘ አይደለም፣ ይሁን ድንጋይ ነው ምናምን ትይል ዝም ብለሽ አይደለም ነው። ለምን እሳት ነው። እሳት ቅዝቃዜ የለሽ ነው። ይሄም የጋለ እውቀት ያለው ነው፣ የጋለ ማንነት ያለው ነው። ስለዚህ ከእሳት ጋር ያያይዙታል ማለት ነው። ወደ መላእክት ምሳቤ ከሆነ እሳት ናቸው ይባላል። እሳት ነፋስ ናቸው ተብሎ ይገለጣል። በእርግጥ ከእሳት ከነፋስ ቢፈጠሩ ሟሽ የሆኑ ነበር የሚሉ አሉ። ግን ምንድነው እሳት ረቂቅ እንደሆነ ዋናው ግብሩን ነው፣ ምሳሌው ነው፣ መርቀቅ። ምሳሌ መላእክት ረቂቃን ናቸው ሲባል በእጅ የማይጨበጡ አይነት ነው። ብትነኪያ ወይም እርስ በርስ ማለፍ የሚችሉ አንዱ በአንዱ ውስጥ መርቀቅ ማለት ነው። ግንብ የማይገድባቸው ግንብ ተራራ በውስጥ እንደ መንፈስ ናቸው ማለት መናፍስት ማለት ነው። እሳት ረቂቅ እንደሆነ የመርቀቅ። ሌላው ደግሞ እሳት ብሩህ ነው፣ ብርሃን ነው። እነሱ ብሩሃን ናቸው እንደማለት ነው። አሁን እዚህ ላይ ያለውን በጣም ሴክሬት መንገር ያስፈልጋል። ለምሳሌ የገሃነመ እሳት ሲባል ሰምተናል አይደል? መቼም በተለያዩ ቤተ እምነቶች ሲወል ገሃነመ እሳት ይባላል። አሁን ከገሃነመ እሳት ደግሞ አሁን ልዩነቱን ያው ለምሳሌ መንግስተ ሰማያት ገሃነመ እሳት ብለን በትይዩ ብናቆም ሁለቱም እሳት ናቸው። ልዩነታቸው ምንድነው? መንግስተ ሰማያትን ከእሳት ሙቀቷን ትቶ በብርሃኗ ብቻ አምላክ መስራቱን ያመለክታል። ገሃነመ እሳት ስትይ ግን ብርሃኑን ትቶ ሙቀቱ ብቻ ነው ያለው ነው። የባህሪያቶች ኤክስትራክት ሆነው ነው። ስለዚህ የገሃነመ እሳት ብርሃን የለው ግን ሙቀት አለው ነው፣ ቃጠሎ አለው። እሳት ነው ገሃነመ እሳት። የእሳት ምድጃ እንደማለት አይደል? የእሳት ጉድጓድ እንደማለት ነው። ያ ጉድጓድነቱ ግን አታዩ። ለምሳሌ ሰው ቢገባ እንደ እሳት ሆኖ እንዴት አልተያይም አይልም ነው። ለምን? ብርሃኑ ተወስዷል፣ ግን ወአዩ ሙቀቱ አለ። መንግስተ ሰማያት ግን አያትቃጣይም አይነት ነው፣ ግን በብርሃንነቱ ትደሰቻለሽ እንደማለት ነው። ስለዚህ በዓለመ መንፈስም እሳት ይነገራል፣ በዓለመ ግዘፍም እሳት ይነገራል። ስለዚህ እሳት ሲባል ይህን ሁሉ ነውና ከአራቱ ባህሪያተ ሥጋ እንግዲህ እሳትን ማየታችን ከዚህ የተነሳ ነው። በጣም ይገርማል። እሳትና መታደስ እንዴት ይተያያሉ?
እሳት ከመታደስ ጋር ያለውን ምናየው በጥንታዊ ጽሑፍ ነው። መጽሐፈ ፊሳሎጎስ የሚባል ወይም ፊሳሎጎስ የሚባል መጽሐፍ አለ። ይህ መጽሐፍ መታደሳቸውን በእሳት ስለሚያደርጉ የአዕዋፍ ዝርያ ይጽፋል። ይህም መጽሐፍ እኔ እንግዲህ ተርጉሜዋለሁ ከግዕዝ ወደ አማርኛ ካሳተምኳቸው ወደ 26 27 ወደሚጠጉ መጽሐፍት አንዱ ይሄ መጽሐፍ ነው። መንፈሳዊ ይዘት ያለው መጽሐፍ ነው። ብዙ ሰፊ ነገሮች የያዘ ነው እና እዛ ላይ ፎኒክስ የሚባለው በነጮቹ ፎኒክስ ይሉታል፣ እኛ ፊንክስ እንለዋለን። ይሄ እንግዲህ ራሱን በእሳት የሚያድስ አይነት ነው ይላል። በረዥም ዓመት የሚኖር ነው እና የሞቱን ዕለት ወይም ከዚህ ዓለም የመለየቱን ዕለት ያውቀዋል ነው። ብዙ የሽቱ መዓዛ ያላቸው ቅርንጫፎችን ይሰበስባል ነው። ከተለያየ ቦታ ይሰበስባል። እነዚህን ቅርንጫፎችን የሚያድሱትን እንጨቶች የሚያመጣበትንም ሀገር ያውቀዋል። ሀገረ ፀሐይ ይላል እዛ ላይ ማለት ነው። እና የሚሰበስበው ሞሩን ለይቶ መጋቢትና ሚያዝያ፣ ለምሳሌ ወፎች የሚሰሩት ጎጆ የራሱን የሆነ ሴክሬት አለው አይደል? የውሽንፍር እንዴት እንደሚገ ሁሉም ጠንቅቀው አይነት ነው። ራሱን የማቃጠል ከዛ አመድ ከሆነ በኋላ እንደገና ደግሞ ጠል ደግሞ ሲንጠባጠብ ትል ሆኖ እንደገና የመውጣት ከዛ እያለ ጫጩት እየሆነ እያደገ የመውጣት ራሱን የማደስ ብዙ ነገሮች አርማ ሆኖም እንትን ይላሉ። በኮንስቴሌሽን ደረጃም አለ። በህብራተ ከዋክብት ደረጃ ከ88ቱ አንዱ እናጠነዋለን ይሄንን እና ይሄን ይወክላል ነው መነሳትን። በቃ መነሳት እሳት ነው መነሳትን ይወክላል። ምክንያቱም ከክብሪቱ ጫርሹ በቀላሉ ለማየት ወጣ ማለት ነው። ሲወጣ ምን አደረግሽው? ቅጠል፣ ፍግ፣ ማገዶ ወይም ጋዝ ምን ጨመርሽበት፣ ቦጋለ፣ በጣም ተንቦለቦለ፣ ተወዛወዘ፣ በጣም ደስ የሚል ቅርጽ ሰጠ እንዲህ እያለ። በኋላ ግን ብርሃኑ እየቀነሰ እየከሰመ አመድ ይሆናል ማለት ነው። የእሳት ልጅ አመድ እንዳይባል የለ መጨረሻ አመድነት ይቀየራል ነው። ምንድነው? እሳት ከመጫሪያው እንደመውጣት መወለድ ማለት ነው። ጽንሰትም ልደትም እንደዛው ነው። በአባትና በእናት ጾታዊ ግንኙነት ጽንስ ተፈጠረ፣ መጣ፣ ተወለደ፣ ወጣ ነው። በቃ አለቀ። ከዛ እሳት ከፍ እያለ በጭራሮም በሞንትንም በምንም በጋዝም በምንም እንደሚል ከፍ ማለት እንደ መንቦግቦግ፣ መንበልበል፣ መንቀሳቀስ የነፋስነት ዘመን አልፎ የእሳትነት ዘመን መጥቶ ምንደምቅበት በቃ ያለ መጨረሻ። ለምሳሌ ፀሐይ ጨረቃ መልአተ ወር ሙሉ ጨረቃ ሆነች እንደሚባሉ በተመሳሳይ መልኩ እውቀታችን የሚያበራበት ምንደምቅበት ምንወልድበት ምንከብድበት ቤት ንብረት ምናፈራበት ምናምን ወዘተርፈ ያለውን ትልቁን ሕይወት ይወክላል። በኋላ ግን ብርሃኑ እየቀነሰ እንደሚመጣ የሰው ልጅ እንደዛ ነው። የቀነሰ ወደ እርጅና ዘመን መጨረሻ ይከስማል፣ ሰውም ይሞታል። አመድ እንደሚሆን ሰውም መሬትንና ወደ መሬት ትመለሳለ አይነት ነው፣ ይቆማል ማለት ነው። ስለዚህ ገላውን ብትነኪው አይሞቅም፣ አይተኩስም፣ ያበቃል ማለት ነው። ያበቃል። ልክ የእሳትን እንትን ይወክላል ማለት ነው። በትክክል ስሜትንም ብዙ ጊዜ ከእሳት ጋር እናገናኘዋለን፣ ወይ ደግሞ ስሜትን እሳት ላይ እንወክለዋለን። ብዙ ጊዜ ስለ ስሜት ሲነሳ እሳትም አብሮ ይነሳል። ያላቸው ግንኙነት ቁርኝት በትክክል ምንድን ነው? ለምሳሌ የነፋስ ዘመን አለ፣ የእሳት ዘመን አለ፣ የውሃ አለ፣ የመሬት አለ ብለን እንዳልነው ከ20 ዓመት እስከ 40 ዓመት ያለው ሊቃውንት በእሳት ዘመን ይወክሉታል። እንግዲህ የእሳት ዘመን ምንድን ነው ሲባል እሳት ሙቀት እንደሆነ፣ ለተቃራኒ ጾታ የሚኖር ፍላጎት የሚያይልበት፣ እሳት ግለት እንደሆነ ጠብ፣ መደባደብ ምናምን የሚመጣበት እና እሳትን በሚገባ አድርጎ መቆጣጠር ካልተቻለ አደገኛ ለማጥፋትም አስቸጋሪ ይሆናል። ስለዚህ ሰው ወጣትነት ደረጃ ላይ ሲደርስ በአግባቡ ራሱን መቆጣጠር ካልቻለ የሚወድቅበት ነገር ከባድ ነው ማለት ነው። ስለዚህ ምኞትም ስጋዊ ፈቃድም እንደ እሳት ተመስሏል ማለት ነው። ስለዚህ እሳት በአግባቡ መቆጣጠር ስትቺ ነው ብርሃንነቱ ሙቀትነቱ በአግባቡ። ከመጠን ካለፈ ግን አደጋ ነው።
ስለዚህ ሰውም እሳት ደረጃ ሲደርስ ራሱን መቆጣጠር መቻል አለበት። ውሃ ያስፈልገዋል ማለት ነው። ያስፈልገዋል። የእሳት ባላንጣ ውሃ አለ አይደለ? ራሱን ማቀዝቀዝ ካልቻለ በጣም አደገኛ ነው። ስለዚህ ግን ራሱን በሚገባ አድርጎ እሳትነቱን ከተጠቀመበት ግን ብርሃንና ሙቀት ሆኖ ይቀጥላል። በወቅት ደረጃ ካየነው ደግሞ የሀጋይ ወቅት የበጋ ወቅት እሳት ይሰለጥንበታል። መጀመሪያ ነፋስ ይሰለጥንበታል። የመጸው ወቅት የአበባ ወቅት ነው። ቀጥሎ ግን እሳት የበጋ ወቅት ነው። ሀጊዮት ማጋየት እኮ ነው፣ ከሙቀት ጋር ይያያዛል። ቀጥሎ የጸደይ የመሬት ወቅት ነው። ቀጥሎ የክረምት የውሃ ወቅት ነው እና በዞዲያክ ካየነው ግን ከ12ቱ መናዝል መካከል ቀውስ፣ ሐመል፣ አሰድ የሚባሉት እነዚህ ከእሳት ከሚመራቸው ጋር ተወክለው ህብራተ ከዋክብቱ ይነገራሉ ማለት ነው።